ይሄ ለሚሰማው ሰው በጣም የሚያስገርምና ሰው ራሱን እንዲገመግም አጠቃላይ ዓለም ላይ ያለ ህዝብ በተለይ ኢትዮጵያ ህብረተሰብ በዓለም ላይ ያለ ራሳችን እንድንገመግም የሚያደርገን ነው እና በመጀመሪያ ደረጃ መስጂድ ላይ እንግዲህ እንደዚህ እንደለበሱት መስጂድ ላይ ሰው ሲገባ ትደነግጣላችሁ አስተነግጣል ምክንያቱም መስቀል ይዘዋል ይሄ ልብስ ለብሰዋል ሲገቡ እኔ ቢሮ መጡ እና እኔ ደነገጥኩ ምክንያቱም አይተነው ማናቅ ነገር ስለሆነ ማለት ነው እና ከዛ ሰላም አልኳቸው በጣም በጥሩ ሁኔታ ሰላም አልኳቸው ከሳቸው ጋርም አብሮ የመጡ የዛ መስጂድ ኢማሞች ናቸው ከሐረር የመጡ እና እነሱንም እንደዛው ሰላምታ ተቃቀረብና ምን እንደፈለጉ ጠይቋቸው መስጂድ ለማሰራት ነው ሲል ምን አሉኝ አልኩኝ ምክንያቱም እኔ እንደዚህ አይነት ነገር ተሰምቶም ስለማይታወቅ ማለት ነው እና የተሳሳትኩ መስለኝና ምን መስጂድ ለማሰራት የመጡት አልኳቸው አዎ አሉኝና ወዲያውን በቃ ደንግጬ ቢሮ አስገባቸው እና በጣም ውስጤ እንትን የሆነ ደስታም አለ እንደገና እንባም አለ ምክንያቱም እንደዚህ ነገር በታሪክ በእኛ ህይወት ውስጥ ስላላየን ማለት ነው እና አስቀምጥኳቸው ተቀመጥንና ከየት እንደመጡ ጠይቋቸው ከሐረር ነው እነዛም ሰዎች የኛ ጎረቤት ነን ብለው ነገሩኝ በዛ በጣም ብዙ በርካታ መስጂዶች የሚሰበሰቡ ነበሩ እና ያን ቢያንስ እነሱ ይድረሳቸው ይባል ከ5 ወር በኋላ ወይም ከ4 ወር በኋላ ነበር የሚደርሳቸው እና እኔ ምን አልኩኝ አይ እናንተ ጉዳይ እናንተ ከዛ መጣችሁ እነሱ ብቻቸው መጣ ሲገባ እናንተ እነሱን አጅባችሁ መጣችሁ እንደገና ለመስጂድ ማሰራ ለመሰብሰብ መዘጋጃችሁ በቃ ያሁኑ አርብ ነው የሚሰበሰበው አልኳቸውና ቀጠልኳቸው ከዛ አርብ ከኔ ቀድሞ ነው እሳቸውን ያገኛቸው በሬ ላይ ቁጭ ብሏል ቢሮ በር ላይ በጣም ገረመኝ እና ምን አልኳቸው በሰላም ካቀረብኩላችሁ በኋላ የተለየ ፍቅር ከሰጠን በኋላ አሁን ምንድነው ምናደርገው ዙሁር እየደረሰ ነው እኔ አሁን ላስተምር ልገባ ነው አልኳቸው እና አስተምር እንደጨረስኩ አስጠራውታለሁ እንዳይከብዳቸው በየን ውስጥ አይ አብሬ ነው መገባው አሉኝ ከዛ ደሞ ግሬንም ታጥብያለሁ አሉ እንግዲህ አውዱ ከሌላ አይገባም ስለሚባል ስለሚያውቁ እና ምንም ችግር የለም አልኳቸው ግን አንድ ተወሰነ 10 ደቂቃ 15 ደቂቃ የሆነ ትምህርት ልስጥና ከዛም በኋላ እጠራውታለሁ አልኳቸው ምክንያት አለኝ እኔ እንደዚህ ያልኩበት ምክንያቱም ሰው የሆነ ማስተምረው ስለ አንድነትና ስለ ፍቅር ነበርና ከማስተምራው ትምህርት ጋር እሳቸው ደግሞ ሲገቡ ከሰው ጋር የሚፈጥርበት ነገር አለና ለዛ ትንሽ እንዲቆዩ አደረኩና አስተምሬ እንደጨረስኩኝ አንድ ሰው ላኩና እንዲያስጠራቸው አደረኩኝ ከዛ ያው እኛ እርስ በርሳችን እንጣላለን ወይ መስጂድ የገባ ሰው እንበጠብጣለን ይሄው ግን ስለ መስጂድ ተጨንቀው መስጂድ ለማሰራት አንድ ትልቅ የሃይማኖት አባት እዚህ መጥቷልና ተመልካቾች በሩ ሲከፈት ህዝቡ አለቀሰ በቃና ብድግን ያሉ ጠቅላላ መስጂድ ህዝቡ በቪዲዮ ማለት ተቀርጿል ፎቶዎችም አሉ እና በቃ ህዝቡ እንዳለ ተነሳ ህዝቡን አስቀመጥኩና ከዛም በኋላ እሳቸው ምን ማድረግ ጀመሩ ዝርዝሩን አቀረቡ እናንተ በዚህ በተንጣለለ መስጂድ ላይ ተቀምጣችሁ ፀሐይ ሳይነካችሁ ሰግዳላችሁ ነገር ግን አሉ በጣም የሚገርም ነገር እነሱ ፀሐይ የመታቸውና ዝናብ የመታቸው ሲሰግዱ እንዴት ዝም ብላችሁ ታያላችሁ ሲሉ በቃ ከፊል ለፊት የማያሱ ጠቅላላ ያለቅሳል እኔም አለቅሳለሁ ህዝቡ በጣም ተረበሸ ምክንያቱም በጣም ትልቅ ትዝታ ነው የለቀቁብንና መጨረሻ ላይ ህዝቡ ወዲያውን ማውጣት ጀመረ ወዲያውን 59 ሺህ ብር ተደርጎ አይታወቅም ወዲያውን ሰው የሰበሰበው ከዛም እንትን ከ30 ሰዓት ስለደረሰ ትንሽ እንዲቀመጡ ፈለኩና ቢሮ ተቀምጦ ልንሰግድና ተቀመጡ አልኳቸው እዚሁ በረካውን ካፈላሉ አሉ እንግዲህ ያላቸው ክብር ለሙስሊም ያላቸው ክብር የሚያሳይ ነው እና ከመጨረሻ ላይ እንግዲህ ህዝቡ መውጫን ያሳጣቸው ያው ሰላም ሲላቸው ሲወጡ እና ያንን ተዋቶ አካውንት ነበርም ጠቅሰው ኢማሙ ራሱ ከሐረር የመጡት አሰጋጅ እያለቀሱ ነበር ሁሉም ህዝብ እያለቀሰ ነበር ይዛን ቀን ለኢትዮጵያ ትልቅ ትምህርት ነው አሁን ራሱ የሚሰማኝ ነገር አለ ስናገር ምክንያቱም አሁን ያለው ወቅት መስጂድ ተቃጠለ ቤተክርስቲያን ተቃጠለ ሲባል እኔ በእውነት ነው የምላችሁ ሙስሊም ህብረተሰብ ያደርገም ክርስቲያን ህብረተሰብ ያደርገም 100% ነው እናገረው ስለዚህ ይሄ ማሳያ ነው ማለት
ደግሞ እሳቸው ያስታወሱኝ ማን ነው ሼክ ሲራጅ ጓጉር የሚባሉ በወሎ ሲኖር የነበሩ እንደዚሁ ሰርተዋል እሳቸው እንደውም በራሳቸው ነው ሰርተው እዚህ ጋር መስጂዱን ሰሩትና ለሁለት ከፈሉት ይሄ ለክርስቲያኖች ጸሎት የሚያደርጉበት ነው ይሄ ደግሞ እኛ የምንሰግድበት ነው ብሎ ያደረጉትን እንግዲህ በጣም የቆየ ጊዜ ነው ያን አስታውሰውኛልና በእውነት አባ ትልቅ ሰው ናቸው ከዛም ደግሞ በዛው አልቀሩም ድጋሚ መጡና የተሰራውን አሳዩ ያው ገንዘቡ ራሱ ምን ያክል ቦታ ላይ እንደዋለና ተግባር ላይ ለመሆኑ እና ይሄው አሁን ደግሞ እዚህ ጋር ደርሰዋል እባካችሁ አሉ እሳቸው ገንዘብም አይቀበሉም የራሳቸውን ገንዘብ የራሳቸውን ጨምሮ ያንን ድንጋይ ማስገባት ጠጠር ማስገባት ቀላል ነገር አይደለም እና አሁን ደግሞ የደረሰበትን ሲያሳዩኝ እንባይ መጣሁንም ምክንያቱም ለመስጂድ ነው የተጨነቀው አሁን ራሱ ሰሞኑን ያው እንገናኛለን በስልክ ባለፈውም ተገናኝተናል እና ለአንዋር መስጂድ እንዲሰበሰብ እንዴት አደረክል ይያሉ ቅድም እየጠየቁ ነበር እኔ አልተጨነኩም እሳቸው ጋር የተጨነቁ በእውነት ነው የምላችሁ ለኢትዮጵያኖች መከባበር ለሙስሊም ክርስቲያን መከባበር ትልቅ አርአያ ታላቅ ሰው ናቸው ምክንያቱም ሃይማኖት የገለንም ሰው የፈለገውን እሳት ማምለክ ይችላል የፈለገውን ማምለክ ይችላል ሰውን ሃይማኖት ማዋረድ አይቻልም መንካት አይቻልም ከባድ ኃጢያት ነው አላህ በቁርአን ውስጥም ያስጠነቀቀው ነው ወላ ተሱቡ الذين يدعون من دون الله ይላል ከኔ ውጪ ሌላ የሚያመልኩትን የፈለገ አምልኮት የሚያደርጉትን አትሳደቡ ይላል እንኳን አሁን ግን መሳደብ ምን አይደለም በቃ የራሴ ጉዳይ ነው ብሎ ተጨንቀው መድረሳ ያስፈልገዋል ትምርት ቤት ማለት ነው ያስፈልገዋል እንደውም ጂ+2 መሆን አለበት ምክንያቱም የኛ ቤተክርስቲያን ከፍ ብለዋል እሱን ከፍ ማለት አለበት ይሄ ልዩ አስተሳሰብ በቃ ምሁር ማለት ይሄ ነው የሃይማኖት ሰው ማለት ይሄ ነው የአላህ ሰዎች ማለት ይሄ ናቸው ትክክለኛ ማለት ነው የዛን ቀን በጣም ነው ዱዓ አደረግንላቸው እዛው ህዝቡ ባፊት ጁምዓ ቀን በኑር መስጂድ ላይ ህዝቡ ያየው ነገር ነው ይሄ በኑር መስጂድ ጁምዓ ቀን የሰገደ ህዝቡ አሁን ላይ አይቶታል መረጃ ያለው ጉዳይ ነው እና በእውነት ነው የምላችሁ ለአባ ትልቅ ክብር አለን የትልቅ የድሮ ሰዎችን አሁን በተለይ መንግስት በጀመረው የአንድነትና የሰላም እንትን ላይ ትልቅ አስተዋጽኦ አላቸው ነው ማለት በእውነት እኔ ከሳቸው ጋር ለሀገር ልማትና ማንኛውም አይነት እንደዚህ አይነት መጥፎ ነገሮች በሚነሱበት ሰዓት የትኛውም የሰላም ሁኔታ ለማካሄድ ዝግጁ ነን በተረፈ ያለን ክብር ጨምሯል እነሳቸውን የመሰሉ አይነት ሌሎችም ንጹህ ሰዎች እንዳሉ ያሳየናል ማለት ነው እና አንዳንድ ሰው የተቀረጸበት አለ በራሱ ላይ ማለት የተቀረጸበት ሙስሊሙም ክርስቲያኑ ላይ ሙስሊሙ የተቀረጸ ነገር አለ ይሄ ውስጣዬ መጥፎ ነገር ነውና መውጣት አለበት ማለት ነው ስለዚህ አሁን በመንሰማቸው ቤተክርስቲያን ተቃጠለ ወይን ደግሞ ፈረሰ መስጂድ ፈረሰ ተቃጠለ የሚባለው ነገር ሌላ ይዘት ያላቸው ወይ ፖለቲካ ወይን ደግሞ ሌላ አይነት ችግር ያላቸው ጉዳይ እንጂ ማንንም ሰው እኛ ተከባብረን ነው ድሮ ምንኖረው አሁንም ተከባብረን እንድንቀጥል ትልቅ በር ከፍተውልናል አለው በጣም አመሰግናለሁ ትልቅ ፍቅር አለኝ ትልቅ አክብሮት አለኝ እሳቸው ለመሰሉ ሌሎችም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን እሳቸውም ለክርስቲያን ሰዎች ትልቅ ክብር ይሰጡ ነበር አንድ ሬሳ እንኳን ሲያልፍ ቆሞ ያሳልፈው ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ ይሁዳ ሬሳ ነው ሲላቸው ወለቀድ ከረምና በኒ አደም ብሏል አላህ የሰው ልጅን አክብሬዋለሁ በሰውነት ብቻ መከበር አለበት ብሎ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን እሳቸው ላይ ይቻሉና ትልቅ የሃይማኖት ሰው ናቸው በጣም ደስተኛ ነን ማለት ነው በዚህ ሁኔታ ነው የተዋወቅ ነው ትውቃችን ይሄ ነው ማለት ነው አሁን ደግሞ የበለጠ ብዙ ነገር አብረን ለመስራት እቅዳለን ኢንሻአላህ